እንኳን ደህና መጣሽ። ፋይሉን ይዘኸዋል ብዬ አስባለሁ። ገንዘቡን ይዘሽዋል ብዬ ተስፋ አደርጋለሁ። የምን አባ ገንዘብ ነው? ሰማ፣ ፋይሉን የማትሰጠኝ ከሆነ አለም የተኳሾች ከኋላም ከፊትም ያስተናግዱ። እንደዚህ አይነት ስህተት እንዳትሳሳች ብዬሽ ነበር። ወሬ አታብዛ። እርምጃ ከመውሰዳቸው በፊት ፋይሉን ስጠኝ። ካልሆነ እስክትዘረር ጠብቂ፣ እኔ ወስደዋለሁ። ደስ የሚልልህን ያለሽ። እሺ፣ በአንድ ነገር እንስማማ። ሰውዬ፣ ልደራደረህ አልመጣሁም። አፍንጫህን ይዤ ፋይሉን ልቀበልህ። ግድ የለሽም። ቢያንስ ይህንን እሺ በይኝ። ምንድነው? እስቲ ቆንጆ ራት ጋብዥ። በዛውም ከጸባይሽ ምን መስተካከል እንዳለበት እንወያያለን። እየቀለድክ ነው? በግንባር ጥይት ከመሽለኩ በፊት ፋይሉን ስጠኝ። ምን አለበት? ማስታወሻ ይሆነናል። በዛ ላይ ልናፍቅሽ ይችላል። አንተ ሰውዬ፣ ትዕግስቴ ከጫፍ ደርሷል። በነገራችን ላይ እንደዚህ አይነት ጨዋታ አልወድም፣ ግን እጫወታለሁ። የምን ጨዋታ? ይሄ የሽጉጡ ፒው ፒው ፒው። ጨዋታው አለቀ እኮ። ተሸንፈሃል። ማን አባክ ስለሆንክ ነው እኔ ሜሮንን እዚህ ቁጭ አድርገህ የምታረፍደው? ማን እንደሆንኩ ግን አውቃ? ሳሚ ይባላለሁ። አንቺስ? ኦ ለካ ሜሮን አልሽ። ሻይ ወይስ ቡና? ከአንተ ጋር ቁጭ ብዬ ቡና የማንቀራረበት ሰዓት የለኝም። ለምን እንደመጣሁ ታውቃለህ። ዝም ብለህ አትቀባጥር። አሁን ፋይሉን ስጠኝ። እየጠጣን ብንጫወት ብዬ ነው። እዛው ሰፈር ልጆች ጋር ሂድና አቃቃ። እንደሰማሁት ነሽ። በጣም ግልፍተኛና ትዕቢተኛ ነሽ። ምን አልክ አንተ ቆሻሻ? አንቺ ዝም በይ፣ አፍሽን አትክፈቺ። ስሚ፣ በጣም ብዙ ሰዎች እንደምታውቂና ብዙ ገንዘብ እንዳለሽ አውቃለሁ። የሚገርምሽ እኔ ጋርም ስትመጪ ያው ነው። ስለዚህ ጨዋታው በጸባይ ነው የሚሆነው። የአባትሽን ፋይል እንድሰጥሽ ከፈለግሽ አባትሽ ከአባቴ ላይ በግፍ የወሰደውን ገንዘብ ሲመልስ ብቻ ነው፣ ያውም ከነወለዱ። እሱን እነሱ ይነጋገሩበት። አንተ ምን ቤት ነህ? አሁንም ወደኛ ተላልፏል። ከሴት ጋር መፋለም አንበሳ ባያስብለኝም ለአባቴ ስላደርገዋለሁ። ተረት ተረትን እዛው። አሁን ፋይሉን ቁጭ አድርግና ከዚህ ጥፋ። እንዳልኩሽ ነው። ቀጣይ በምልክልሽ አድራሻ ማንንም ሳታስከትይ ጸባይሽን አሳምረሽ ብሩን ይዘሽ መተሽ ፋይልሽን ትወስጃለሽ። ቻው። ከወፍጮ ቤት ያመጣውን እህል በሯ ላይ ዝርግፍ እንዳደረገው ጉንጩን ሳም አደረገችው። የሆነው ነገር ግራ ስለገባው በቆመበት ድርቅ ብሎ ቀረ። ፍልቅልቅ ብላ እየሳቀች ምን ነው አለችው። የሆነውን ስላላመነ በሐሳቡ መስሎት አይ ያሰብኩት ነገር ገርሞኝ ነው አላት። ደግማ ሳመችው። ምንድነው የምር ስመሽኝ? አዎ ድንግርግር እያለው ለምን? ስለምወድህ እኔን? አዎ ለምን? ምን ማለቴ መቼ? እንዴት? ግን እኮ እኔም ሁሌ እወድሻለሁ። ተደናበረ። በህይወቱ ተስሞ አያውቅም፣ ተወዶም አያውቅም። ከኖርበት ክፍለ ሀገር ከመጣ ቀን ጀምሮ የሚያውቀው ይህን ሰፈርና ወፍጮ ቤቱን ብቻ ነው። ነገር ግን ሂሩት የተከራየችበት ቤት እህል ማምጣት ከጀመረበት ቀን ጀምሮ እሷን በማየት ብቻ የሚሰማው ስሜት ምን እንደሆነ ባይገባውም ደስ ይለዋል። ሂሩት ስም አሰከረችው። ዝም ብሏት ከሄደ በኋላ ዞሮ አያት። አፈቅርሃለሁ እሺ አለችው። አመሰግናለሁ ብሎ ስቅስቅ ብሎ አለቀሰ። ምን እንደነካው ግራ ገብቷት ምን ሆንክ ስትለው ምንም መሳም ግን ደስ ሲል ማለቴ ባንቺ የዘመናት ባይተዋርነቱ ከላዩ ላይ ሲራገፍ ተሰማው። አፍቅሬሃለሁ እኮ ነው ያልኩህ፣ ለምን ታለቅሳለህ? እኔም ቃሉን መጨረስ ተሳነው። ፍቅሩን ከአይኑ ላይ አንብባ በቃ ልብስን ቀይረና እሺ መሳም አሰከረው። ወፍጮ ቤት የመጣ ሁሉ እሱን ወንፊት ብሎ በቅጽል ስሙ ከማብሸቅ ውጪ ከቁብም የሚቆጥሩ አልነበረም። ሂሩት እኮ ሳመችኝ፣ ወደደችኝ፣ አፈቀረችኝ እኔን። ለብቻዎቹ ቃል እየደጋገመ ወፍጮ ቤት ደረሰ። ለጓደኛው ደገመለት፣ ሳቀበት። እሱ ግን ግድም አልሰጠው። በፍጥነት አለቃው እስኪ እሑድ እንኳን ዘንጥ ብሎ የሰጠውን ሻሚዝና ሱሪ እንደ ነገሩ ለበሰ። ጫማውን ዘነጋው። ቢጠሩትም አልሰማም። ተጣድፎ ወጣ። ደግነቱ ለልብ ጥሪ ልብ እንጂ ልብስ አያሻም። ሂሩት እኮ ሳመችኝ ይላል ለራሱ። መልሶ ራሱን ሂሩት የቷ ብሎ ይጠይቃል። ሂሩት ቀዩዋ ናታ፣ ያቺ እንደውም ከድሬ መጣችሁ።
ሁሌ ከሂሳብ በላይ ጨምራ የምትሰጠኝ፣ ሁሌ የሚጣፍጥ ምግብ የምትሰራው? ውስጡ መልሶ ባለማመን ይጠይቀዋል። ሂሩት የቷ? ያቺ ናታ። ሳቋ የሚያምረው። እንደውም የሆነ ቀን ቀና ልብ ነው ያለህ ያለችኝ፣ እንደውም ድሬ ወስደሃለሁ ያለችኝ እያለ ራሱ ከራሱ ጋር እያወራ መወደዱ ተአምር ሆኖበት ብቻውን እየለፈለፈ እየተገረመ መንገዱን ቀጠለ። የውስጡ ጥያቄ ፋታ ሲነሳው ሂሩት ትወደኛለች ብሎ ጮኸ። መንገደኛው ሁሉ ዞር ብሎ ሲያየው ደነገጠ። ጥያቄው ጋብ አለለት። እርምጃውን ፈጠን እያደረገ በሯ ላይ ሲደርስ ቆማ እየጠበቀችው ነው። ሆኖም አያውቀውን ሆነ። እሱ ጠብቆ እንጂ ተጠብቆ አያውቅም። አክብሮ እንጂ ተከብሮ አያውቅም። ፈልጎ እንጂ ተፈልጎ አያውቅም። ሂሩትን ሲያያት የዋህ ልቡ ቅቤ ጠጣ። በዛች ቅጽበት ሂሩት ከአንድ ሰው አበባ ስትቀበል ክው ብሎ ቀረ። ሰውነቱ ለሁለት ተከፈለ። እግሩ በድንጋጤ ችንካር ከመሬት ተዋደደ። ሁሉ ነገሩ ከዳው። በተፈቀሩ ቅጽበት የመከዳት አገኘው ባሉ ቅጽበት የማጣት ጎምዛዛ ጣዕም በመላ ሰውነቱ ተላወሰ። የሞቱን ፊቱን አዞረ። እግሩን የመፈንቀል ያህል ባለ በሌላ አቅሙ ከተቸነከረበት ነቀለው። ሂሩት አየችው። ጮክ ብላ ገዙ እያለች ወደሱ ከነፈች። መልስ አሰጣት። አንተ ገዛኸኝ። ዝግ ብሎ ተራመደ። ከፊት ቆማ መንገዱን እየዘጋችበት ደግሞ ምን ሆንክ? ምን እንደሚላት ቃል ስለጠፋው እጁን በደመ ነፍስ ወደ ቆሞቶ ሰነዘረ። ሂሩት ሊል የፈለገው ገብቷት ሳቀችበት። አንተ እሱ እኮ አበባ አምጣልኝ ብዬው ነው። አታውቀውም? ጎረቤቴ እኮ ነው። ያውቋል። የት እንደሚያውቁት እዚህ ያለው የሂሩት ጎረቤት ነው፣ አበባ ሱቅ የሚሰራው። እንደውም ለሂሩት ጤፍ ሊያደርስ ሲሄድ ሚስቴ አራስ ስለሆነች እስክትነሳ አንተ ጤፍ ታመጣልናለህ ብሎት ነበር። ደነገጠ፣ አፈረ፣ ደስ አለው፣ ፈራ። ሁሉም ስሜት ልቡን ከበሩ ላይ እንደሚያርፍ ዱላ አፈራርቆ ነረተው። ድጋሚ ፍቅፍቅ ብሎ አለቀሰ። የዘመናት መረሳቱን ባይተዋርነቱን አንዴ ስማ አንዴ አቅፋ ሻረችለት። ለቅሶን አልቶ ሲላት ቆጣ ብላ አንተ ግን ትገርማለህ፣ ገና በዛሬው ቀን ትጠረጥረኛለህ አለችው። እድሜ ልክ የማይደበዝዝ ሳቅ ሳቀ። እንዲህ በመስጠት ውስጥ ያለ መቀበል ምንኛ ደስ ይላል። አይ ፍቅር! እንዲህ ያለ ሸጋ ታሪክ እንዲደርሳችሁ ላይክ እና ፎሎ አድርጉኝ። ሮቤል ነኝ። ይመቻችሁ።